በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ውድ ተመልካቾቻችን አስፈላጊ የሆነ ልታውቁት የሚገባ ታላቅ መልእክት ይዤላችሁ መጥቻለሁ። ዛሬ ኦሪት ዘዳግም ምዕራፍ 18 ቁጥር 9 የተጻፈ ነው። ሁላችሁ አንብቡ። ያመናችሁም ያላመናችሁም አምላክህ እግዚአብሔር ወደሚሰጥህ ምድር በገባህ ጊዜ እነዚያ አሕዛብ የሚያደርጉትን ርኩሰት ታደርግ ዘንድ አትማር። ወንድ ልጁን ሴት ልጁን በእሳት የሚያሳልፍ ሟርተኛ፣ ሞራ ገላጭ፣ አስማተኛ፣ መተተኛ፣ በድግምት የሚጠነቁል፣ መናፍስትን የሚጠራ፣ ጠንቋይ፣ ሙት ሳቢ በአንተ ዘንድ አይገኝ። ይህ የሚያደርግ ሁሉ በእግዚአብሔር ፊት የተጠላ ነው። ስለዚህ ርኩሰት አምላክህ እግዚአብሔር ከፊትህ ያሳድዳቸዋል። አንተ ግን በአምላክህ በእግዚአብሔር ዘንድ ፍጹም ሁን። የምትወርሳቸው እነዚያ አሕዛብ ሞራ ገላጮችና ሟርተኞች ያዳምጣሉ። አንተ ግን እንዲሁ አታድርግ፣ እግዚአብሔር አምላክህ ከልክሎሃል ይላል። ተጠንቀቅ ወገኔ፣ ተጠንቀቅ። አስመሳዮች በመንደር አሉ። አስመሳዮች በቤተሰብ አሉ። አስመሳዮች በገጠር በከተማ አሉ። አስመሳዮች እነኚህ ጅቦች ናቸው። ስለዚህ እናቶቼ፣ አባቶቼ፣ እህቶቼና ወንድሞቼ ታላቁ ነቢይ ኢሳይያስ አክዓብና ኤልዛቤል የሚባሉ 850 ጣዖት አምላኪዎች እስከ መቼ ድረስ ነው በሁለት ሐሳብ የምታነክሱት? አለ ኢሳይያስ። አንተ አክዓብ እግዚአብሔርን ትተህ ጣዖት አመልክሃልና ደምህን ውሾች ይልሱታል፣ ትሞታለህ ነበር ያለው። በጦር ሜዳ ሞተ፣ ተወግቶ ሞተ። ሬሳውን ሲያጥቡ ውሾች ደሙን ላሱት። አክዓብ እንዲህ ነው። ኤልያስ የተናገረው ይሄውን ነው። እግዚአብሔር በእነሱ በረከት ይጠብቀን። ለዛሬው ይህ መልእክት ነው ያለኝ። አነሳስቶ ላጀመረን አጀምሮ ላስፈጸመን ለልዑል አምላካችን ክብር ምስጋና ይድረሰው።